ሽቡሃቲ ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁን በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን ነው እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ። ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣ። ከዚያ በኋላ ደግሞ ስናልፍ አላህ ሱብሓነሁ ወተዓላ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا عند نجر قدولو بيهون ነው መሙላት የሚያስፈልገው እስልምና እንደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን። ከሰሃቦች ማልቱ ገሌት በአከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም። ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለን፣ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? صحيح البخاري 6849ኛው ሐዲስ ምን ይላል? عن مرة الهمدانية قال عبد الله بن مسعود እንዲህ ብሎ ተናገራለ። إن أحسن الحديث كتاب الله ከሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምድሪት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙህደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። وإنما توعدون لآت وما أنتم بمعجزين بلو جرسوت. جابر بن عبد الله رضي الله عنه سيناقر من آله كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش. نبي صلى الله عليه وسلم دعوة سيادرقو لك تلك سراويت اندمي قسسو دمساتشو كف بلو فيتاتشو قلتو من بلو يناقروا نبر كزياس من دنو يالو صلى الله عليه وسلم انينا قيامكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ فإن خير الحديث كتاب الله ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ وخير الهدي هدي محمد ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት እስከ ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? وشر الأمور محدثاتها وكل بدعة ضلالة አሉ። وشر الأمور ከሁሉም ነገሮች ክፉዋ መጥፎዋ ደግሞ محدثاتها بدعዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? وكل بدعة ضلالة وكل الفاظ العموم يتكمو وكل بدعة ሁሉም የቢድዓ አይነቶች ደግሞ ضلالة ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዑርባድ ብን ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ?
فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ ሱነን ትርሚዚ 2676ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነድ አልአህመድ ላይ ሙስተድረክ على الصحيحين ተኽሪጅ المسند ላይ ሹዐይብ አርናውጥ ማለት ነው ሸርህ ሱና ላይ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من يعش منكم ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ يرى بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ ግጭቶችን ያያል فعلي እነ መዲና ይራባ እናንተ ደግሞ መያዝ አለባችሁ አሉ በሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የخلفاء الراشديኖች የተመሩትን የኔን መዲና ነው እንጂ ባርመዲና ነው አቡበክር ዑመር ዑስማንና አሊ አራቱ መከተል አለባችሁ የሱ ጎደኛ ነው የሼክ وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ እርሳችሁ ረክሳችሁ ያዟት ወኢያኩም ወሙህደሳት الامور እኔ ባለፈው ግን አምና አዲስ ከሚፈጠሩ መጤ ነገሮች ተናግረዋል فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው ሁሉም ቢድዓዎች ደግሞ ጥመቶች ናቸው خلاص በሩ ተዘጋ ሁሉም ብለው ተናገሩ ዘጉት በሩ ማለት ነው ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ምክንያቱም ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ የማንም ንግግር ተቀባይነት ሊኖረው አይችልም በተለይ አራቱ አይማዎች ምን አሉ በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ ኩሉ ቢድዓት ይሄኛው ሰሃቦች ንግግር ነው የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ እስቲ ወደ ሰሃቦች ንግግር እንግባ شوف سبحان الله عثمان بن حاضر رضي الله عنه رحمه الله عبد الله بن عباس እንዲህ አለ عبد الله بن عباس ጋር ሄጄ عبد الله بن عباس የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት قال عليك بالاستقامة واتبع الأمر الأول ولا تبتدع تكلنياو منجد ياز ما ياز ብቻ አይደለም واتبع الأمر الأول የቀደምቶችን መንገድ ተከተል የኛም ማለቱ ነው የኛም ማለቱ የሰሃቦቹ ማለቱ ነው عبد الله بن عباس ሰሃቢ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየተቀሰ ያለው ولا تبتدع بدعة ውስጥ አትግባ الإبانة الكبرى የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛው ሌላኛው ደግሞ ሙዓዝ ኢብኑ ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ በደንብ አድርጋችሁ ስሙኝ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ይሄንን አثر صحيح ابي داود 4611ኛው ላይ ሙስተድረክ على الصحيحين 8422ኛው ላይ ሙሰነፍ عبد الرزاق 21827ኛው ላይ መውቁፍ የሆነ አثر ነው ታገኙታላችሁ የሰሃቢዩ ንግግር ማለት ነው ሙዓዝ ኢብኑ ጀበል የዚድ ኢብኑ ዑመይራ የሚባል ሰው መጥቶ ይጠይቀዋል ከሱ ጋር ተቀምጦ ያወራል ከዚያ ሙዓዝ ኢብኑ ጀበል ንግግር መናገር ጀመረ አለ ምን አለ ሙዓዝ ኢብኑ ጀበል إن من ورائكم فتنة يكثر فيها المال كنانته ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው ወራኢኩም ብሎ ማለት በሁለቱም ይተረጎማል ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል ማለት ነው ሲሚለው ሙዓዝ ኢብኑ ጀበል አዕለሙ الصحابة بالحلال والحرام ነው ነብዩ የመሰከሩለት ማለት ነው በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው ምን አለ ይህ ሰሃቢ ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል يكثر فيها المال ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ويفتح فيها القرآن حتى يأخذه المؤمن والمنافق ሙእሚኑ ሙናፊቁን ቁርአንን መማር የሚገራበት ጊዜ ለምሳሌ የኛን ጊዜ ወሰዱ ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ አውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው የሰማሁት አለ ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ በደንብ አርጋችሁ ስማው ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ ما معاذ بن جبل من ይላል አሉ ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ ሰው ለምንድን ነው የማይከተለኝ ቁርአን እንደሆነ ያስቀራሁ ነው ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዒ ሐታ አብተዲዐ ለሁም ገይረሁ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ
ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሑ ኡሱል ኢዕቲቃድ አህሉ ሱነቲ ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። المعجم أبشر حبيبي أبشر. المعجم الكبير للطبراني يميلو مساف 8770 لاي إمام الدارمي مدقمو زقبو تال سننات لاي شعب الإيمان يميلو إمام البيهقي مساف لاي من ناقن مجمع الزوائد يميلو يهيثمي كتاب لاي من ناقن علماء السلف مهكلستي بنقراتشن لاي وندماتشن آدم عند بشراي جيل لما تتشال عند مياسدسته النقر السو من دنو ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችም ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ ሙሃጅሪን ቢፈድሊሂም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ ናሱ ፊ ዲኒሂም ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። ፈኢነ ሸረል ኡሙሪ ልሙሕደታት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? لأن أرى في المسجد نارا لا أستطيع إطفاءها مسجد است يتقطع على إسات تملكتشي كم ملك مسجد است يمسران بدعة كم ملكت عند بدعة تجماري متي نجر كم ملكت مسجد بإسات يندد بملكت يشالن يالله من يميلو مصحف لاي السنة يميلو የምርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው። ኢማም አልአውዛዒን ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም ቆንጆ ሐሳባቸውን ሁለቱም ጥሩ አድርገው አቅርበውልናል። ኢንሻአላህ 20 ደቂቃ ተጠቅመዋል። አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው። በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙዓዝ ያቀረበው ነገር ላይ ያነሳል። እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙዓዝ ደግሞ አስተያየቱን ይሰጣል። ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ። ማሻአላህ በጣም ብዙ እውቀት እየተማርን ነው። ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ። እስካሁን አልহামዱሊላህ ጥሩ ነው። ኮሜንት ላይ ያለ ሰው ብዙ የከፋ ነገር እየጻፈ አይደለም። ስለዚህ ሁላችሁንም ለማመስገን እወዳለሁ።
ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን። አሁን ወደ ኡስታዝ አደም ልመለስ። አላሁመ ሰሊ አላ ሙሐመድ ወዐላ አሊ ሙሐመድ። ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ። ቢስሚላህ። በምን መሰለህ መልዛለ እንደምሳቅ ኡስታዝ ሙአዝን በጣም አመሰግናለሁ። ጥሩ ነገሮችን ነው ያነሳው። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ዞሮ ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳብ ይሆናል። እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙዓዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአን እንዴት ተረዱት ብለን ሰሃቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሃቦች ደረሶች ጋር እና ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀ ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎ ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሐሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ዴፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዐለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባሂል ነው እንጂ አትሊስት መክሩህና ቁርአን ላይ ረድ ያደረግ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነው እና ለዛ ነው በቃ ዑለማዎቻችን ኢቭን የቢድዓ ቆንጆ ስያሜውን ቢባራ ጀሚላ ሀሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ እሱ በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ ለማንኛውም ወደ ማስረጃዎች ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ኢብተደዑሃ ما كتبناها عليهم حق رعايتها ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትንና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ما كتبناها عليهم በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሰው ፈማረዑሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስና ያንን ሒካያ ነፍይ እስካላደረገ ድረስ የኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዞ ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነብዩ አለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው
በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማራዑሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘ ነው ማስረጃ ነው ማለት ነው። የቢድዓ ቆንጆ እንዳለው ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ወንድሜ ሊጠቅሰው የሞከረው ሐዲስ ኢማሙ አልቡኻሪ እና ኢማሙ ሙስሊም عن عائشة رضي الله عنها وأرضاها የዘገቡት ሐዲስ من أحدث في أمرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ من أحدث في أمرنا هذا ما ليس منه ይሄ መንጡቅ ይባላል በኡሱልዮች ቋንቋ ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፈው አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንፃር መለስ ብለን የኢማሙ አልቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነብዩ አለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት ይሄን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላውንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ በዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዐሚለ ቢሃ ሚን በዕዲሂ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲስ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነው። እና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነው የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሃዲ ሃዲዩ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሃዲ ሃዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነቢዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሒቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓቲን የሚለው ሀዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊይን ማየት ይቻላል። እነ ኢማሙ አይንይ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላቸው ዑለማዎች በሙሉ
ሌሎችም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሓበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን፣ ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይህን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ 10 ደቂቃ። አብሽ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ መጀመሪያ ላይ። ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና ኸላስ ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ እየሰማሁ ነው። ያልተመቸኝ ፓርት ምን መሰለህ ሙዓዜዋ፣ አፉ በል እሺ ሐቢቢ። ያልተመቸኝ ፓርት ምን መሰለህ ሙዓዜዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይህ አካሄድ ዒልሚ አይደለም፣ እጅ ብትስተካከል። እኔ አንተም አይደለም ብዬ ያሰብኩት በሑስነ ظን ነው ሐቢቢ። ለምን መሰለህ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንጻር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም እያየን እንሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢብ። ባረከላህ አብሽር፣ አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ጀምር። እሺ አዘምረው ደቂቃውን። ቢስሚላሂር ረህማኒር ረሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኸኛል። ናም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን ኢጅቲሃዳቸው እዚያ ጋር ነው ያደረሳቸው። የእነሱን ኢጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱ ሲባል የእነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም፣ ታህዊን ማድረጊያ አይደለም። እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሀብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተል አለ ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄን ያለው እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ነዓም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስቱን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋ ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አዎ አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም፣ ሰዓት ይኖረናል፣ አብረን እናወራበታለን። ሌላኛው ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ የሚል አላህ ሱብሓነሁ ወተዓላ ስለ ቀደምቱ ማህበረሰቦች የነገረን ንግግር አለ። እሱን አንስተሃል። ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ ፈማ ረዑሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁም አጅረሁም የሚለው አያውን ከጠቀስክ በኋላ ምን አልክ? አላህ ሱብሓነሁ ወተዓላ ሚን ባቢ ዘም የጠቀሰው ነገር አለ እዚህ ጋር ፈማ ረዑሃ ሐቀ ሪዓየቲሃ የሚለው ማለት ነው። ከዚያ በኋላ ደግሞ ምን አልክ? ሸርዑ መን ቀብለና ሸርዑን ለና ሐታ የእቲ ናሲኹን ፊ ሸርዒና። እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። ሸርዑ መን ቀብለና ከኛው ፊት የነበረው ነገር በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አው አንተ ያልከው ትክክል ነው። ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሓቦችና ታቢዖች ሲፈስሩት እንደከለከልን ነው የፈሰሩት። ቅድም አያቶችን አንስቻለሁ፣ የግድ መመለስ የለብኝም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5፣ 6፣ 7 ሐዲሶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑን ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑን ለና ይሆን ነበር እኮ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው።
አንዱን አምላክ አባዝተው ሶስት አረጉት። ያ ነገር በኢስላም እንዳይፈጠር ነው ነብዩም ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውም ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም፣ ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። መን አሕደተ ፊ አምሪና አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ እሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም፣ እንዲህ ይጠየቅበታል ማለት ነው። እሺ ይሄንን ሐዲስ በምንድን ነው የምንረዳው? ይሄንን ሐዲስ በእኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ሰሒህ ሙስሊም ላይ ደግሞ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና አለች። አለቀ ኸላስ። መን ዓሚለ ዓመለን የሆነን ተግባር የሆነን ስራ ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይሂ ረዱን ወደ እሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሸሪዓ ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። ዓኢሻ ናት የዘገበችው ሁለቱንም የዘገበችው ዓኢሻ መሆኗና እንትን ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርሕ የሚደራረግ ነው። ስለዚህ ምንድን ነው ያለው ማለት ነው? መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የሆነን ፊ አምሪና የሚለውን ዓመለን የሚለውን ለይሰ ዐለይሂ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን እስላማችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይሂ ረዱን ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርሕ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር፣ አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርሕ የሚያደርግ ሌላ ሐዲስ አለ። انتهى الأمر። ሐዲሱን ሸርሕ የሚያደርግ ሸርሕ ሱና ሊልበገዊ ሸርሕ ሱና ሊልበገዊ አንደኛው ሙጀለድ 232ኛው ገጽ ላይ ሄደክ ብትመለከት ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም አለ። ምን አለ? የቁሉ መን አሕያ ሱነተን ሚን ሱነቲ ቀድ ኡሚተት ባዕዲ። ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘዬ በአጠቃላይ አንድ አይነት ነው። መን አሕያ ሱነተን ሚን ሱነቲ ቀድ ኡሚተት ባዕዲ፣ ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ? ፈኢነ ለሁ ሚነል አጅሪ ሚስሉ መን ዓሚለ ቢሃ ሚነ ናሲ፣ ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ መን ሰነ ሱነተን ሐሰነተን እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መጥተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሐቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ሰደቃ መስጠት እንዲህ ነው። ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሐቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሐቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሐቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው፣ የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርሕ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርሕ ከሚያደርጉና እንድንረዳው ከሚጠቅሙን ነገሮች አንዱ ነው። ስለዚህ
ሐዲሱን ሸርሕ የሚያደርግልን አንደኛው ሰበቡ ነው፣ ሰበቡ የተሰጠበት ነው። ያ ብቻ አይደለም፣ ነቢዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቹዌሽኑን በአጠቃላይ ሰሓቢዩ መግለጹ ሸርሕ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርሕ ሱነት ሊልበጋዊ ላይ የመጣው መን አሕያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሓቢዩ ምንድን ነው ያደረገው? አዲስ ነገር ነው እንደ የፈጠረው? ሰደቃ መስጠት በእስላም ውስጥ አልነበረም? ነቢዩ አልጠሩበትም? ላ አዘው ነበር። እዚያ ጋር ቆመው ሰሓቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሓቢዩ የገለጸው ነገር በአጠቃላይ ሄዶ እሱን ሸርሕ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርሕ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚሁ ልጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙሕደሰትን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙሕደሰትን ቢድዓ የሚለውን ወይ ደግሞ ኩሉ ቢድዓትን ضላላህ የሚለውን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ለማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርገዋል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱን ሙተሲል ነው፣ ሙኸሲሱን ሙተሲል የሚባል። ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓትን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረግኩባቸው ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓትን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል አልፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲሱ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓትን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትናኡ ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደነ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር። መርሐባ ማሻአላህ። አሁን እስቲ እንደው እረፍት እንውሰድ ያ ጀማ። ይሰማል አይደል ድምጼ? ኦኬ። ምናልባት ይሰማል። ሄጄ ውሃ ላምጣ መሰለኝ። እኔም ውሃ አላመጣሁም። እስከዛ አረፍ እንበል አንድ ጊዜ። እንትኑን ኦኬ ስታክ አድርጎብኛል። ምን እንደሆነ አላውቅም። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ኦኬ እሱ ደግሞ እንደዚህ ማን ጥሩ አይደለም ይላል። ይሰማል ሊሆን ኡስታዝ አደም? እኔ ቀጥ ብሎብኛል። ምንም እየተሰማኝ አይደለም። እኔ ጋር እየተሰማኝ ነው። እሺ ጥሩ። ስታክ አድርጎብኛል። ለምን እንደሆነ አላውቅም። ፍሪዝ አድርጎብኛል። ብላክ አድርጓል። ኦኬ አሁን መጣ። አሁን ብላኩ ተነስቶ ኦኬ። አይ ቲክቶክ ኢዝንት ሪስፖንዲንግ ይለኛል። ለምን እንደሆነ አላውቅም። እንግዲህ ኢንሻአላህ እንደማይዘጋብን ተስፋ አደርጋለሁ። ችግር ካለም ያው ድጋሚ ተመልሰን እንገባለን። ችግር የለም። አላኩል ሀል በጣም ወላሂ ቆንጆ ቆይታ ነው ያደረግነው። በጣም ደስ የሚል ብዙ ነገር የተማርንበት ቆንጆ ቆይታ ያደረግንበት ነበር። ስለዚህ እረፍት እናድርግ። አላሁመ ሰሊ አላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላ ሙሐመድን ወዐላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወዐላ አሊ ኢብራሂም ፊል ዓለሚን ኢነከ ሐሚዱን መጂድ። ኢንሻአላህ
ኢኽላሳችንን እናድስ። እዚህ የመጣ ነው ለመማማር ነው። እዚህ የመጣ ነው ለመበሻሸቅ ወይ ደግሞ አጓጉል ነገሮችን ለመነጋገር አንዱ በሌላው ላይ የበላይነትን ለማሳየት እንዳልሆነ እናስታውስ። መጨረሻው ሁላችንም የምንፈልገው ጀነት ነው። ጀነት ደግሞ በአላህ እጅ ነው። አላህ ደግሞ እርሱን የሚፈሩትን እርሱን የሚፈልጉትን እርሱን የሚያስቡትን አዋቂ ጌታ ነው። ከዛ አንጻር ኢንሻአላህ የሀሳብ ልዩነት ቢኖረንም የሚያስተሳስሩን ነገሮች ደግሞ በዛው ልክ በጣም ብዙ መሆናቸውን ማስታወስ ያስፈልጋል። ይሰማል አይደል? ድምጽ ምንም ስክሪኔ ሙሉ በሙሉ ቆሟል። ይሰማል እታያለሁ እንዴ? ትታያለህ፣ ትሰማለህ። አብሽር በደንብ እያየን እኔ ምንም ቆሟል ስክሪኔ ሙሉ በሙሉ። እና ለማለት የፈለግኩት ምንድን ነው በጥቅሉ ወላሂ ካሰብ ነው የሚያስተሳስሩን ነገሮች በጣም ብዙ ናቸው። ምናልባት የሚያለያዩን ነገሮች ብለን ብናስባቸው ብዙ ሆነው አናገኛቸው። ልዩነቶቻችን ትንሽ ናቸው፣ ግን ሰዎች ስንባል ልዩነቶቻችን በጣም ገኖ ስለሚታየን ሳናስበው ነገሮችን እናካብዳቸውና ልዩነቶቻችን ላይ ብቻ እናተኩራለን እና በጣም ብዙ የሚያያይዙን ነገሮች አይታዩም። ከምንም በላይ ክብደት ያለው መካከላችን ትልቁ ገመድ የላኢላሃ ኢለላህ ገመድ። ከአላህ በስተቀር ሌላ አምላክ አምልኮት የሚገባው ሌላ አምላክ እንደሌለ እናምናለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእሱ ባሪያውና መልእክተኛ መሆናቸውን እናምናለን። ይሄ እጅግ በጣም ጠንካራ የሆነ 2 ቢሊዮን ሙስሊሞችን እንደ አንድ ቤተሰብ አድርጎ የሚያስተሳስር በጣም ጠንካራ የሆነ ሰንሰለት ነው። ይህንን ሰንሰለት የሚገዘግዙብን ነገሮች ደግሞ በመካከላችን የሚፈጠሩት የሀሳብ ልዩነቶች ናቸው። የሀሳብ ልዩነቶች ከሰዎች አይጠፉም። ወሊዛሊከ ኸለቀሁም እንዳለው ለዚሁን የፈጠራቸው ያለውን አንዳንድ ዑለሞች ያው ለመኻለፍ ነው የፈጠራቸው ብለው የፈሰሩትም እንዳሉ ይታወቃል። እና ሐቂቃ ልዩነት የሚቀር ነገር አይደለም። ዶክተር ጣሃ ጃቢር አልዋኒ አዳም ኢኽቲላፍ ፊል ኢስላም የሚለው መጽሐፋቸው ላይ አክቹሊ ኢብኑ አልቀይም ራሳቸው የላም አልሙወቂን የሚለው ኪታባቸው ላይ እሱን ጠቅሰው ነው የሚያወጡት እና በኢብን መስዑድ ረዲየላሁ ዐንሁና በዑመር ረዲየላሁ ዐንሁ መካከል ከመቶ በላይ የፊቅህ መስአላዎች ላይ ልዩነት ነበር ብለው ዘግበዋል። ከመቶ በላይ ፈትዋ ብለን እናስበው በመቶ የፈትዋ አጀንዳዎች ማን ነው ኢብን መስዑድና ዑመር ረዲየላሁ ዐንሁማ አጅማዒን ይለያዩ ነበር። አስቡ ሙስሊሞች በአሁኑ ሰዓት ወይ ከታች የሚለያዩባቸው ፈትዋዎች ምናልባት 30 መሙላታቸውን እጠራጠራለሁ። ምናልባት 40 50 መቶ ይደርሱ አይመስለኝም። በመቶ አጀንዳዎች እንኳን ሳንለያይ በጣም እንጣላለን። በጣም ከባድ ልዩነቶች አሉብን። ግን ኢብን መስዑድ እና ዑመር ረዲየላሁ ዐንሁ ምን ያክል ነበር የሚዋደዱት ሁለቱ ሰሃቦች ማለት ነው። እንደውም ኢብን መስዑድ ብዙ የፊቅህም የምንም የዕልምም ስታይሉን የወሰደው ከዑመር እንደሆነ ብዙ የሚጠቅሱ ነገሮች አሉና ያን ያክል ይዋደዱ ነበር። ግን ብዙ ልዩነቶች ነበሯቸው። ከነ ልዩነቶቻቸው ግን በተለይ ደግሞ በፍቅሃዊ ልዩነታቸው በጣም ተቻችለው ተዋደው ተፋቅረው ነውና እኛን ከእንደዛ አይነት ህይወት የሚከለክለን ምንም ነገር ያለ አይመስለኝም። መደማመጥ ብዙ ጊዜ በመካከላችን ልጆችን ስለምንገነባ አንዳችን የሌላውን አቋም አናውቅ። ብዙ ዘርዝረን የምናውቀው ነገር ስለ ተቃራኒ ወይም ከኛ ውጭ ስላሉ መዝሀቦች የምናውቀው የኛ መዝሀብ ሰዎች ስለነሱ በሰጧቸው ረዶች ላይ ተመስርተን ነው። ያ ነገር ብዙ ክፍተት የፈጠረብን ይመስለኛል። ብዙ ፕሮፓጋንዳ አላብዛባችሁ። እሱ ወደ አሻራ ሄደ ከመመለሴ በፊት ግን የኔ ሙሉ በሙሉ ስለቆመ ተበላሽቷል ያለኝ ነው። እخواني ሆኖ ነው ያቀራው አልተመለሰም። እخوانيም ነው ስክሪን ያሳየኝ ስላልሆነ እخواني ነው በዚህ መውለድ ሙሉ ሙሉ ገባው እናንተን አያስወጣ እخواني መውለድ ያሰበተን እዛው ላይ ተመልሼ ድረስ ያቆያቸዋል። ከዛ ይስተካከላል። ያሰበታል ድንገት እንኳን ሁለቱም ከጠፋ ያሰበታል። ኢንሻአላህ ወዲያውኑ ላይፉን መልሼ ስለምከፍት ምን መልሳል አደም አስተውን ጭፌ ገይን አደም እንዳለስት ሁለታችን እዚህ ጥሎን ጠፋ አይደለ ኢስሐቅ እዛ ወጣለ ዘመን አለ እኮ ግን እስካሁን አልወጣም። ሙአዝ እሱም በጣም
እነሱ አይወጣም። ይኸው እሱ ካልተዘጋ ማን ዘጋ? ቲክቶክ ሰውዬው ራሱ ዘጋ። አወጣው ነው አዲስ ገና ሊገባ ነው። ብዙ ስለቆየ ምንም አውቀ ነው። አረኛ ምርክት ነው ሰደ ያወሩት አድርጋችሁ ማውራት ትጀምሩልኛል። ማዕሩፍ መሆን ሲያቆምና ስሜታዊ መሆን ስትጀምሩ ንግግሩን ማለት የመግለጽ እንትናችሁን በሚሰብር መልኩ አትምጡ። ስታወሩ እንትን መሆን ያለበት አንዳችሁ የሌላችሁን ማቋረጥ ይቻላል፣ ግን በጣም እንዲህ እሱን ወሳዊስ በሚከተው በሚረብሸው መልኩ መሆን የለበትም። ስለዚህ ስሜታዊ እንዳትሆኑብኝ አደራ። ስሜታዊ ከሆናችሁብኝ የምመለሰው ወደ ድሮ ወደ ደቂቃችን የግዴታ 5 ደቂቃ እያደረግን እንሄዳለን። ግን ኢንሻአላህ ሁለታችሁ ደግሞ በጣም ጥሩ ናችሁ ብዬ ነው የማስበው። ስለዚህ ኖርማል ልክ እንደ ጓደኛ ማውራት ትጀምራላችሁ። አሁን ሁለታችሁንም ወደ ትናንሾቹ ስክሪን ላድርጋችሁ እና እኔ ወደ ትልቁ ልምጣ። ያው ሁለታችሁ መነጋገር ስለሚኖርባችሁ ቢስሚላህ ጀምሩ። እንግዲህ አሁን ምንም ደቂቃ ምንም የለም፣ 2 ሰዓት ብቻ በጥቅሉ እንይዛለን። አንዳችሁ ላይ ኡስታዝ አደም ጭንቅላት ላይ የ1 ሰዓት ችግር የለም፣ በውጭ ይዛለሁ፣ ችግር የለም። ቢስሚላህ አልጀምሩ። ጭንቅላት ላይ ስትለኝ እኮ ምን አለ ብዬ እንደዚህ አልኩት። ታውቃለህ ይሱ ኢንሻአላህ ችግር የለም። አድ ቢስሚላህ ኡስታዝ ሙዓዝ ሒዋር መፍቱሕ መሆኑ ጥሩ ነው። ሐቂቃ የበለጠ ንሱሶቹንም እንድንረዳ እኔ በጣም ነው ደስ የሚለኝ። የተወሰኑ ነገሮችን ግን ቅድም ያነሳልኝን ነገሮች አንድ ጊዜ የሚያስተጋባ ድምፅ አለ ይመስለኛል። እኔ ጋ ነው ማይክ እየተጠቀምኩ ስለሆነ ማይክ እዘጋለሁ። አብሽር፣ ችግር የለውም። ጥሩ እሺ፣ ጥሩ መርሐባ። እንትን እናደርገዋለን ኢንሻአላህ። በደንብ መፍቱሕ መሆኑ ጥሩ ነው፣ እንደውም የበለጠ ለመግባባት። እኔ ቅድም እንደውም በጣም በፍጥነት እንትኖችን የገለጽኩበት አግባብ ሰዓት በጣም ስለተገደበ ነው። አክቹዋሊ ጥሩ የሚሆን የነበረው ወይ 10 ወይ 20 ደቂቃ ተሰጥቶኝ ንሱሶችን እንደዚህ በአብራራ ምናምን ጥሩ ነበረ። ከዛ ደግሞ ወንድሜ ሙዓዝ እንደዛ ቢያደርግ ጥሩ ነበር። ምክንያቱም በጣም በዑጃላ ነው ነገሮችን ያቀረብ ነው። ቢሆንም ግን መፍቱሕ በሆነ አግባብ ማስኬድ ስለምንችል ችግር የለውም። እኔ አሁን ቅድም ምንም ደሊል አላቀረብክም ላልከው ሐቢቢ ከቁርአን ማስረጃ አምጥቻለሁኝ። ከቁርአን ያመጣሁት ማስረጃ እንደውም አለል አክስ እነ ኢብኑ አባስ ሁላ የቁርአኑን እንትን ነው እቺ ደግ ይፈለግ ሲሞ ወዲ ዳሩ ወጣ ነው ቲክቶክ አብራቡዛ ማለት ነው ጀማላ ተላጊን ተወላኒ ቻርጅ ነው ገረለክ ሲፋት ተካፋሽ ሰካት ብርትክ ባላላችሁ ኡስማን